መሪዎች የተለያየ ምርጫ ሳጥን ይዘርፋሉ፣ ይሰርቃሉ። እንደ ዶክተር አብይ መስረቅ የቻለ አላየሁም። ውድ ወገኖቼ የእናንተ ፍቃድ ከሆነ ሁላችሁንም በመወከል ሁላችን የምንወደውን ተወዳጁን ታማኝ በየነ ወደዚህ ወደ መድረክ መጥቶ እኔና እሱ ስንተቃቀፍ እናንተም ተቃቅፋችሁ ግንቡን እንድታፈርሱት በትህትና እለምናለሁ። ዛሬ ግንቡ የሚፈርስበት ዕለት ስለሆነ የመጀመሪያው ግንብ ማፍረሻ መዶሻውን በመተቃቀፍ ግንቡን ስለምናፈርስ እናንተን ወክሎ ታማኝ ወደዚህ ስለመጣ Thank you. Thank you. Thank you. Thank you. ይሄ ቀን እንዲመጣ ሕይወታቸውን ከፍለው ለዚህ ቀን ላደረሱንና አመራርም ለሰጡት በሙሉ ለ30 ሰከንድ አንዴ ቆምና ጨብጭብላቸው። በሕይወት ለተለዩን ሁሉ ይሄ ለኔ ከባድ ነው። አንድ የሀገር መሪ ንግግሩን አቋርጦ ለኔ መድረክ መስጠት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክቡር ዶክተር አብይ አህመድ የኢትዮጵያ ሕዝብ ጠቅላይ ሚኒስትር፣ በመላው ዓለም በተለያዩ ሀገራት መሪዎች የተለያየ ምርጫ ሳጥን ይዘርፋሉ፣ ይሰርቃሉ። እንደ ዶክተር አብይ መስረቅ የቻለ አላየሁም። ያለ ምርጫ ሳጥን የህዝብ ልብ በመስረቅ ብቸኛው የህዝብ ተመራጭ በመሆናቸው ሁሉንም ኃላፊነት ለሳቸው አንሰጥም። መንገዱን አሳይተውናል። ኃላፊነቱ የኛ ነው። ዶክተር አብይ የግድያ ሙከራ ተደርጎባቸዋል። ከእንግዲህ በኋላ ቢሞቱ እንኳን በኢትዮጵያ ትልቁ ሐውልትና ስማቸው ዘላለማዊ ነው። ይሄን የለውጥ እንቅስቃሴ እየመራችሁ ግንቡ ነው አይደል የፈረሰው? ግንቡ ፈርሷል። ድልድዩም መገንባት ጀምሯል። ለዚህ ላበቃችሁን በተለይም ኦቦ ለማ መገርሳ በኦህዴድ ውስጥ ያሉ አመራሮች በሙሉ በብአዴንም ያሉ ለለውጡ መምጣት ከፍተኛ አስተዋጽኦ ላደረጉ በሙሉ ኢትዮጵያውያን እናመሰግናችኋለን።
ክቡር ጠቅላይ ሚኒስትር የሶ የንግግር ሰዓት ስለሆነ እንደ ልቤ መናገር ባልችልም አንድ በኢትዮጵያዊ ሰው ፊት መናገር የምፈልገው አንድ ነጥብ አለ ጊዜ ስለሌለ። እንደሚያውቁት አማራው በካራማራ፣ ትግራዊው በመተማ፣ ኦሮሞው በአድዋ ተሰውተው ኢትዮጵያን አቆይተውልናል ብለውናል። እንደ ኢትዮጵያዊ ኖረው እንደ ኢትዮጵያ አፈር ገብተዋል። ይቺ ሀገር እንደ ሀገር እንድትቀጥል ብዙዎች መከራ ሞት ከፍለዋል። ያልተቀበሩም አሉ። ባለፈው 27 ዓመት ግን በተሳሳተ ፖሊሲ ለሀገራቸው ብለው እግራቸው ተቆርጦ አይናቸው ጠፍቶ መስዋዕት ሆነው ልጆቻቸው እንደ ፋሽስት ተቆጥረው ለማኝ ሆኑ የቀድሞው የኢትዮጵያ ሰራዊት አባላት በሙሉ የሞቱትም የቆሰሉትም ኢትዮጵያ በምትባለው ሀገር እንደ ሀገር እንድትቀጥል ነውና ሁሉም ይቅርታ ሲባባል የቀድሞ የኢትዮጵያ ሰራዊት እንደ አንድ ዜጋ በሶ ፊት ይቅርታ ልጠይቀው ፈልጋለሁ። ከቻሉ ይቅርታ የሚጠየቀው ደርግ አይደለም። በደርግ ውስጥ የነበሩት አመራሮች የእስር ጊዜያቸውን ጨርሰው ወጥተው በሰላም እየኖሩ ነው። ኢትዮጵያውያን ወታደሮች ግን ድንበር እየጠበቁ በድንበር በኩል ልጆቻቸውን ማስወጣት እየቻሉ ድንበር ላይ ሞተው ልጆቻቸው ለማኝ ሆነዋል። በዚህች ቀን ይህን ሰራዊት ይቅርታ መጠየቅ የኢትዮጵያን ሕዝብ እንደመጠየቅ ስለምቆጥረው ጠቅላይ ሚኒስትር ይሄንን ግምት ውስጥ እንዲከቱልኝ በአክብሮት ጠይቃለሁ። በተረፈ ይሄ የሚመለከቱት በውጭ የሚኖረው ኢትዮጵያዊ ዲያስፖራ አይደለም፣ ትውልደ ኢትዮጵያም አይደለም፣ ኢትዮጵያዊ ብቻ ነው። ይሄ በውጭ የሚኖረው ኢትዮጵያዊ ከጫት በላይ ከቡና በላይ የኢትዮጵያን ኢኮኖሚ ቀጥ አድርጎ የያዘ የሀገሪቱ ምሰሶ ነው። በአግባቡ ከተጠቀምንበት ኢትዮጵያን መለወጥ የሚችል ኢትዮጵያዊ ኃይል ነው እዚህ ውስጥ ያለው፣ በመላው ዓለም ያለው። ስለዚህ ከዚህ በኋላ እያንዳንዳችን ኢትዮጵያን ወደ ትልቅ ቦታ እናደርሳለን ስንል ጥላቻን ከውስጣችን አውጥተን ከኛ ተነጥለው ጎጆ የሰሩትን ኢትዮጵያውያን ሄደን እየጠየቅ ምን ሆነ ነው ከኔ የተነጠልከው? እንደ ኢትዮጵያዊ ችግርን ሰምቼ አብሬ ልቆም ፈቃደኛ ነን በማለት ኦጋዴኑን፣ ኦሮሞውን፣ ትግራዩን ሁሉንም በማሰባሰብ ወደ አንድ ድንኳን ወደ ኢትዮጵያ እንድንመጣ ኃላፊነት አለብን። ይህን ስናደርግ የዶክተር አብይን ስራ እንቀንስለታለን፣ እኛም ኃላፊነት እንወስዳለን። ከእንግዲህ በኋላ አንድ የጠየቁን ጥያቄ አለ። በቀን $1 ነው አይደለ የተጠየቅነው? በህዝብ ፊት ቃል የምገባው በማስተባበር በበጎ ፈቃድ በዓለም ላይ የሚገኘው ኢትዮጵያዊ በአንድ ሳይሆን በ10 ብር በመጀመር በሚሊዮኖች የሚቆጠር $1 ለሀገራችን ገቢ እናደርጋለን። ይሄን ቃል እንገባለን። ኢትዮጵያዊነት ስንለው አንዳንዴ ባለፉት 27 ዓመት ተረት ነው ተብለን ነበር፣ ግን ተረት አይደለም። በታላቁ መጽሐፍ ቅዱስ ውስጥ ከ40 ጊዜ በላይ ኢትዮጵያ ትጠራለች። በታላቁ የእስልምና ታሪክ ውስጥ ኢትዮጵያ ቀዳሚ ስፍራ አላት። ከሁሉም በላይ የምንታወቀው በእምቢባይነታችን ነው። ቢላል ቁረይሾች ሃይማኖትን ቀይር ሲሉት እምቢ ነው ያለው። ኢትዮጵያዊው ቢላል አቡነ ጴጥሮስ በጣሊያን ጊዜ ህዝቡን ይገዛ ሲባሉ እምቢ ነው ያሉት። እነዚህ እምነቶች ለኢትዮጵያ ውበት እንጂ ችግር አይሆኑም፣ ወደፊትም አንሆንም። ሙስሊም ክርስቲያን በአንድ ላይ አብረን ኢትዮጵያን የፍቅር ሀገር እናደርጋታለን። ስለሆነ ሁሉ እግዚአብሔርን እያመሰገንኩ ክቡር የኢትዮጵያ ሕዝብ ጠቅላይ ሚኒስትር አብይ አህመድ ቀሪ ዘመኖትን በሚፈልጉት መንገድ ላገለግሎት በኢትዮጵያ ሕዝብ ስም ቃል እገባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሁለት እርስ በርሱ የሚቃረን ስሜት ይሰማኛል። እኛ ኢትዮጵያውያን መፈላለግ፣ መደጋገፍ፣
በጋራ መቆም፣ የጋራ ራዕይ መሰነቅ፣ ለዚያም መሰጠት፣ መተቃቀፍ፣ መፈቃቀር የምንችል መሆናችንን ለዓለም ያስመሰከረ ታሪክ ስራ ስለሰራችሁ ይህ አንድ የመጀመሪያውን ግርምት ፈጥሮብኛል።